ሰላም ጤና ይስጥልኝ የተወደዳችሁ ተመልካቾቻችን ከከፋ ቴሌቪዥን የሰዓቱን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ቤቴሌም መምሩ ነኝ። አብራችሁን ቆዩ። ማህበረሰቡ በቅርበት የግንባታ እቃዎችን እንዲያገኝ ከማስቻል በተጨማሪ ለወጣቶች የስራ ዕድል እየፈጠረ እንደሚገኝ በቦንጋ ከተማ ኖቹ የተሰኘ የብሎኬትና ቴራዞ ማምረቻ ማህበር ገለጸ። ማህበሩ የተደራጀው ቅርብ ጊዜ ቢሆንም ውጤታማ እየሆነ መምጣቱን አባላቱ ጠቁመዋል። ሳሙኤል ቆጭቶ ተጨማሪ አለው። በቦንጋ ክላስተር ማምረቻ ማዕከል ከሚገኙ ማህበራት መካከል አንዱ የሆነው ኖቹ ብሎኬትና ቴራዞ ማምረቻ ማህበር ለህንፃ ግንባታ የሚውሉ ግብዓቶችን በማምረት ለማህበረሰብ አገልግሎት እየሰጠ ይገኛል። በዚህ ማህበር ላይ ተሰማርተው የሰሩ ያገኘናቸው ወጣቶች ከቅርብ ጊዜ ወዲህ በጀመሩት ስራ ውጤታማ እየሆኑ መምጣታቸውን ተናግረዋል። ስሜ ልጅ አለም ሙላቱ ይባላል። የድርጅቱ የሰራተኞች ተቆጣጣሪ ነኝ። እኔ እዚህ ድርጅት ከገባሁት ጥቂት ጊዜ ነው። ቢያንስ 6 ወር ምናምን ነው እና ምኖረው በቤተሰብ ነበር። ቤተሰብ ጋር ተጠግቼ በጥገኝነት የቦንጋ ልጅ ነኝ። ቦንጋ ተወልጄ ነው ያደኩት። ተጠቃሚ ነበርኩኝ። አሁን ራሴን ችዬ በድርጅቱ ላይ በመስራት ራሴን ችዬ ተከራይቼ ከቤተሰብ ከጥገኝነት ወጥቼ በዚህ ወጣትነቴ ብቻዬን ነው ምኖረው ማለት ነው። በላ ንጉስ ይባላል። የዚህ ኖቹ ብሎኬት ማምረቻ ሰራተኛ ነኝ። ደግሞ ሙሉ በሙሉ አናጠፋውም። ለራሳችን የሚሆነውን ደግሞ ለብቻ ከቆጠብን በኋላ ለዕለት ውሎአችን ለቤት ኪራዩንም ለአንዳንድ ችግሮች እየተጠቀምን ያለነው። ስሜ ንጉስ ኃይሌ ይባላል። ያው እዚህ ብሎኬት ማምረቻ ላይ ነው የሰራሁት ያለው። እዚህ ብዙ ነገሮችን ያገኘው ነኝ። ከዛ ከታመምኩኝ ከዚህ የተጠቀምኩኝ ሕክምና እየወሰድኩኝ ያው ከዚህ በኋላ አካውንት አከፍቼ በቃ እየቆጠብኩ ነኝ። ወጣቶቹ ጨምረው በግልም ሆነ በማህበር ተደራጅተው ስራ ከመፍጠር ባለፈ ጊዜያቸውን ባልባሌ ቦታ ላይ ለሚያባክኑ ወጣቶች ምክራቸውን ለግሰዋል። ወጣት ብዙ ስራ ፈት ወጣቶች በከተማው ላይ ያሉ ብዙ አልባሌ ቦታ እንደምትሏቸው የሚውሉ አሉ። ከዛ እንዲነጹ የራሳቸው ነገር እንዲኖራቸው የተሻለ ነገር ነገ እንደምታዩት ከዛሬ ነገ ያለውን ነገር ለማሻሻል በዚህ መልክ እየሰራን ነው ማለት ነው። ለወጣት ብቻ ሳይሆን ለሁሉም ሰው የሚያስፈልገው ስራ ነው። ስራና እዛ ላይ ደግሞ ምን መሆን አለበት? ቁጠባም መዳበል አለበት። ስራ ብቻውን ጥቅም የለውምና መስራት አለ፣ ማቀድ ይኖራል። እንግዲህ አንድ ሰው በወር ውስጥ ምን ያክል ያገኛል፣ ምን ያክል ይበቃኛል፣ ምን ያክል ሊቆጥብ የሚለውን ራሱ አንሰላስለው የሚገባውን ከተጠቀመ በኋላ ከሰራ ስራ አንዳችን ነገር መቆጠብ ይኖርበታል። ወጣት ተብዬውም ስራ አይጠፋም፣ በመደራጀትም አይጠፋም። እንደዚህ ገብቶ ደግሞ እንደዚህ አይነት ቦታ ላይ ተደግቶ ለመስራትም መንገዱ ክፍት ነው። እዚህ ላይ እየተጠጋ በሰራና ለወደፊት ነገር እያሰበ ቢቆይ ይሻላል ብዬ እመክራለሁ። እንደኔ ያሉት ወጣቶች እንደዛ አይነት ነገሮች እንደዛ አይነት ስራ ፈጥረው ቢሰሩ አሪፍ ነው። አለ ቦታ ላይ ከመነውል ያው ስራውን በነሰራ አሪፍ ነው ብዬ ነው ማስተላለፈው። የኖቹ ብሎኬትና ቴራዞ ማምረቻ ማህበር ስራ አስኪያጅ አቶ ያሱ ግርማ በበኩላቸው ማህበሩ በ2012 ዓመተ ምህረት በ5 አባላቶች መመስረቱንና በአሁኑ ሰዓት ዘመናዊ ማሽኖችን በመጠቀም ለተለያዩ ግንባታ ስራዎች የሚውሉ ምርቶችን እያመረተ መሆኑን ተናግረዋል። ኖቹ ብሎኬትና ቴራዞ ማምረቻ ማህበር በ2012 በወጣቶች ፈንድ ተዘዋዋሪ ፈንድ በ5 አባላት የተደራጀ ማህበር ነው። ኖቹ ብሎኬት ማምረቻ መጀመሪያ ሲጀምር ያለው ሂደትና አሁን በጣም የተለያየ ነው። ሁሌም ለአዳዲስ ነገሮች ቅርብ ነው። ከተማው ላይ ሌሉ አዳዲስ ነገሮችን ለማምጣት እንተጋለን። መጀመሪያ ስንመሰረት ብሎኬት ብቻ ነበር የምናመርተው በአንድ ማሽን። አሁን ላይ ተጨማሪ ብሎኬት ማምረቻ 3 ማሽኖች አመተናል። እንዲሁም የቴራዞ ማሽን አመተናል። እንዲሁም ደግሞ በደቡብ ምዕራብ በብቸኛነት የገተር ብሎኬት የሚባል ለጣራ ውበት የሚሆን የገተር ብሎኬትም እናመርታለን። ስለዚህ በአጠቃላይ በብሎኬት ዘርፍ ወደ 8 አይነት ዘርፎችን እያመረትን ነው አሁን ላይ ያለነው። ስራ አስኪያጁ አክለውም ከ20 በላይ የሚሆኑ ወጣቶች የስራ እድል ተጠቃሚ መሆናቸውን አብራርተዋል። ብዙ ወጣት መስራት እየቻለ አቅም እያለው ተምሮ ወላጆች ጋር ያለ በቤት ውስጥ ማለት ነው። እነሱን ልላቸው ፈልገው ዛሬ የምትፈተነው ፈተና የዛሬ ስቃይ ነገ ስታወራው እንዲህ ብለ እንድታወራው እንድታልፈው የዛሬ ማጠንከሪያው ሊሆን ይችላል። ስለዚህ ብዙም ተስፋ አትቁረጡ። ወጣትነት ኃይል ስለሆነ እሱን አልፈን እኛ ነበርን ምን ሰራው
ከዛ አንድ ማሽን ስንጨምር 5 ልጅ ጨመርን። ስንት ሆነን? 10 ሆነን። ሁለተኛ ማሽን ስንጨምር 5 ልጅ 15 ሆነን። ሶስተኛ ማሽን ስንጨምር 5፣ ቴራዞን ስንጨምር 5 ወደ 22 23 ሰው በስራችን ያዝን። ይህ ማለት ጫኞችን የሄዱ የሚመጡትን ሳይጨምር ማለት ነው። ስለዚህ ከ20 ምናምን በላይ ወጣቶችን እያስተዳደረ ያለ ድርጅት ሆኗል አሁን ላይ። በደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ኢንተርፕራይዝ ቢሮ የቦንጋ ክላስተር ማምረቻ ማዕከል አስተባባሪ አቶ አንተነህ ብርሃኑ በበኩላቸው በማዕከሉ የተለያዩ የግል ማህበራት ተደራጅተው ማህበረሰቡን እያገለገሉ መሆናቸውን አስረድተዋል። በምግብ ዘርፍ 3 ማህበር አለ። በአግሮ ፕሮሰሲንግ ማለት ነው። እነኚህ ማህበራት ያው ለአካባቢ የሚጠቅሙት ምርታቸውን እዚህ ያመርቱና መሸጫ ማዕከል አለ። እዛ ምርቱን ወስዶ ማስገባት ነው። እንደገናም በአካባቢ ቅርብ ያሉ ሰዎች ተመላልሶ የዚህ ስራ እድል ተጠቃሚ የሆኑበት ሁኔታ ነው ያለው። በእንጨት ዘርፍ ደግሞ 3 ማህበር ነው ያለው። 3 ማህበራት እንደዛው ተመሳሳይ ለአካባቢ የተለያዩ አገልግሎቶችን ስራ እድል በመፍጠር ያገለግሉ ይገኛሉ። ተጨማሪም ደግሞ በብሎኬት ማምረቻም ሲንዳለ እነዚህ ማህበራት ለማህበረሰቡ ከመጥቀም ባለፈም ለወጣቶች የስራ እድል እየፈጠሩ መምጣታቸውንም ተናግረዋል። ከአዲስ አበባ እቃ ብሎኬት አስጭኖ ለማምጣት በተሳቢ ወይም በኤፍኤስአር መሆን አለበት። እዚህ 10ም ሊሆን ይችላል 20ም ሊሆን ይችላል። እንዲያቅምት የራሱን ደረጃውን የጠበቀውን ምርት አካባቢ ህብረተሰብ ማግኘት ይችላል። የዚህን የህብረተሰቡን ችግር እየፈታ ያለ ማህበር ነው። እንደገናም በሁለተኛ ደረጃ የተለያዩ ወጣቶች እዚህ ከ20 በላይ ወጣቶች በቋሚና በጊዜያዊ ስራ እድል በመጥቀም እየጠቀመ ያለ ማህበር ነው። ለስራ እንቅስቃሴ ውጤታማነት ሁሉም ባለድርሻ አካላት የበኩላቸውን እንዲወጡ አሳስበዋል። በፍርድ ቤቶች ተግባር አፈጻጸም ላይ እያጋጠሙ ያሉ ችግሮችን በጋራ በመፍታት ለዜጎች የተሻለ ፍትህ መስጠት እንዲቻል የባለድርሻ አካላት ሚና ወሳኝ ነው ተባለ። የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ጠቅላይ ፍርድ ቤት የክልሉን ፍርድ ቤቶች ተቋማዊና አስተዳደራዊ መዋቅር ለማሻሻል የሚያግዝ ግብዓት ማሰባሰቢያ መድረክ በሚዛን አማን ከተማ አካሂዷል። ተሾመ ከስፍራው ላደረሰን ዘገባ የክልሉ ጠቅላይ ፍርድ ቤት ፕሬዝዳንት አቶ ቆጭቶ ገብረ ማርያም የዳኝነት ነጻነት መገለጫዎች ውስጥ አንዱ አስተዳደራዊና መዋቅራዊ ነጻነት በመሆኑ ይህንን በሰው ኃይል አስተዳደር በበጀትና በሌሎች ጉዳዮች ከማናቸውም አካላት ተጽዕኖና ጣልቃ ገብነት ሳይኖር ስራዎችን በነጻነት ለማከናወን መዋቅራዊ ማሻሻያዎችን ማድረግ አስፈልጓልም ብለዋል። ክልል ፍርድ ቤቶች ነጻና ገለልተኛ ሆኖ የዳኝነት አገልግሎት እንዲሰጡ በየደረጃው ተቋቁመዋል። የዳኝነት ነጻነት መገለጫዎች የተለያዩ ቢሆኑም አንዱ አስተዳደራዊ መዋቅር ነጻነት ሲሆን ይህም በሰው ኃይል አስተዳደር በበጀትና በሌሎች አስተዳደራዊ ጉዳዮች ከማንኛውም አካላት ተጽዕኖና ጣልቃ ገብነት ሳይኖር ስራዎችን በነጻነት ማከናወን መቻል አንዱ ነው። ፕሬዝዳንቱ በተጨማሪም በክልሉ ያሉ ፍርድ ቤቶች መንግስት የጣለባቸውን ኃላፊነት እየተወጡ ቢሆንም በአተገባበሩ ላይ የአሰራር ክፍተት እያጋጠመ በመሆናቸው መዋቅሩን ማሻሻልና ችግሮችን ሳይንሳዊ ጥናት በማድረግ መፍትሄ መስጠት በማስፈለጉ ይህ መድረክ መዘጋጀቱንም ጠቁሟል። ስለሆነም የዳኝነት አካሉን መዋቅር ከክልሉ ህገ መንግስት ከፍርድ ቤቶች ማቋቋሚያ አዋጅና ክልላዊ ነባራዊ ሁኔታ ጋር በማጣጣም ቀልጣፋ ውጤታማ የተገልጋይ ተኮር ወጪ ቆጣቢ ተደራሽ ቴክኖሎጂ ተጠቃሚነትን እና ዘመናዊነትን የተላበሰ ዳኝነት አገልግሎት መስጠት የሚያስችል በህዝብ ዘንድ አመኔታን ያተረፈ ተቋም መገንባት ለፍርድ ቤቶች ወሳኝና አስፈላጊ መሆኑን መረዳት ተገቢ ይሆናል። በመሆኑም የዳኝነት አካሉን መዋቅር ከክልሉ ህገ መንግስት ፍርድ ቤቶች ማቋቋሚያ አዋጅና ክልላዊ ነባራዊ ሁኔታ ጋር በማጣጣም ቀልጣፋና ውጤታማ የተገልጋይ ተኮር ወጪ ቆጣቢና በቴክኖሎጂ የዘመነ የዳኝነት አገልግሎት ለመስጠት ማስቻልን ዓላማ ያደረገ ጥናት ስለመሆኑም ተናግረዋል። ነባሩ ደቡብ ብሔር ብሔረሰቦች ህዝቦች ክልል በ2000 ዓመተ ምህረት በተጠናው ቢፒአር መሰረት ተሰርቶ የተሰራው መዋቅር የተለያዩ አደረጃጀቶችን በመፍጠር በወቅቱ የተሻለ ሆኖ ቢገኝም አሁን ከደረስንበት ጊዜ ጋር የሚሄድ ማሻሻያ የሚያስፈልግ እንደሆነ በህግ በአሰራርና በተግባር አፈጻጸም እንዲሁም
ከሚቀርቡ ሪፖርቶች ላይ በሚነሱ ጥያቄዎችና አስተያየቶች እና በተደረጉ ጥናቶች ማሻሻያ ማድረግ እንዳለባቸው ምክረ ሀሳቦች ሲቀርቡ ስለነበረ ለመዋቅር ማሻሻያ መነሻ ተደርጎ ተወስዷል። ስለሆነም ክልሉ ፍርድ ቤቶች አዋጅ ቁጥር 13/2015 አንቀጽ 10(4) መሰረት መዋቅር ለማስጠናት የጥናት ቡድን በማቋቋም ወደ ተግባር እንዲገባ ተደርጎ ጥናቱ ተሰርቶ ከባለድርሻ አካላት ጋር ውይይት ተደርጎ ግብዓት ሰብስቦ እና ዳብሮ ወደ ስራ የሚገባ እና የፍርድ ቤቶችን ችግር በተወሰነ መልኩ ችግር የሚፈታ እንደሆነ ታሳቢ ተደርጓል። የክልሉ ጠቅላይ ፍርድ ቤት ምክትል ፕሬዝዳንት አቶ ጥላሁን ታደመ የመዋቅር ጥናት ዳሰሳ የተዘጋጀበትን አጠቃላይ ይዘት የሚመለከት የጥናት ቡድን ተዋቅሮ ሲዘጋጅ መቆየቱንም ተናግረዋል። መዋቅር ጽንሰ ሐሳብ ተሞክሮን የሚዳስስ ነው። እዚህ ውስጥ 3 መሰረታዊ ነገሮችን ይይዛል። የፍርድ ቤቶች መዋቅር ምንነት፣ እንደ አጠቃላይ ፍርድ ቤቶች ሲደራጁ አጠቃላይ መዋቅር ማለት ምንድነው የሚለውን ኢንተርናሽናሊ እንደ አገር እንደ ክልል ይሄንን በግልጽ ያስቀምጣል። የክልሉ ጠቅላይ ፍርድ ቤቱ ባቋቋመው የጥናት ቡድን ጸሐፊ እንዲሁም የሚዛን ቴፒ ዩኒቨርሲቲ መምህራን የክልሉ ጠበቆች ማህበር ፕሬዝዳንት አብዱራህማን ሴፉ የጥናቱን ዝርዝር ሀሳብ አቅርበው ውይይት ተደርጎበታል። ጥናቱም እስከ ስር ፍርድ ቤቶች አደረጃጀቶች መዋቅርን ያካተተ ስለመሆኑ የተገኘው መረጃ የሚያመላክት ሲሆን እነዚህን የጥናት ሀሳቦች በሀገራችን ከሚገኙ ክልል ፍርድ ቤቶች፣ የፌዴራል ፍርድ ቤትና ሌሎች ሀገራት ተሞክሮ ያካተተበት ስለመሆኑ ጠቁመዋል። በዚህ ረቂቅ ጥናቱ ላይ በክልሉ ከፍተኛ ስራ ኃላፊዎችና ባለድርሻ አካላት ተገኝተው እየተሳተፉ ሲሆን ጥናቱ ውጤታማ እንዲሆን የሚያስችል ተጨማሪ ሀሳቦችን በማንሸራሸር የሚጠበቅባቸውን እንደሚወጡም ተናግረዋል። በዕለቱ ተጨማሪ ግብዓት በማሰባሰብ የጥናቱ አካል ለማድረግ ጥረት ተደርጓል ሲል የዘገበው ባልደረባችን ፍጹም ተሾመ ነው። ባለፉት 6 ዓመታት 11 ሚሊዮን ሄክታር መሬት በኩታ ገጠም መልማቱን የግብርና ሚኒስትር ዶክተር ግርማ አመንቴ ገለጹ። የግብርና ሚኒስትር ዶክተር ግርማ አመንቴ የዓለም የምግብ ፕሮግራም የኢትዮጵያ ዳይሬክተር ዝላታን ሚሊስክ ጋር ተወያይተዋል። ሀብታሙ ወልደስላሴ ከክልሉ መንግስት ኮሚኒኬሽን የተገኘውን ዘገባ ያቀርበዋል። የኢትዮጵያ ግብርና 1/3 አጠቃላይ እድገት 2/3 ኤክስፖርት እንዲሁም 65% የገቢ ምንጭ እንደሚሸፍንም አመላክቷል። 25% የኢትዮጵያ አርሶ አደሮች ማካናይዜሽን እየተጠቀሙ እንደሚገኙና ባለፉት 6 ዓመታት 11 ሚሊዮን ሄክታር መሬት በኩታ ገጠም መልማቱንም ተናግሯል። የዓለም ምግብ ፕሮግራም ሰብአዊ እርዳታ ባሻገር ዘላቂነት መፍትሄ በሚያመጡ ጉዳዮች ላይ በትኩረት እንደሚሰራም ጠይቋል። በኢትዮጵያ 95% አነስተኛ ይዞታ ያላቸው አርሶ አደሮች መሆናቸውን የገለጹት ሚኒስቴሩ ድርጅቱ የአርሶ አደሮችን ሕይወት ለመቀየር እየተከናወነ ባለው ስራ ድጋፍ እንደሚያደርግም ጥሪ አቅርበዋል። የዓለም ምግብ ፕሮግራም የኢትዮጵያ ዳይሬክተር ዝላታን ሚሊስክ በበኩላቸው ፕሮግራሙ በምግብ ዋስትና በኩል ለኢትዮጵያ የተለያዩ ድጋፎችን እያደረገ እንደሚገኝ ገልጸው የኢትዮጵያ ኢኮኖሚ ምሰሶ የሆነው ግብርናና ምርታ እያሳየ ነው ያሉት ዳይሬክተሩ በመስኖ ልማትና በሌሎች ዘርፎች የተከናወኑ ያሉ ስራዎችንም አድንቋል። የዓለም ምግብ ፕሮግራም የሄሊኮፕተር ስራ በድህረ ምርት አያያዝ በግብርና ኢንሹራንስና በቴክኖሎጂ ድጋፍ ከግብርና ሚኒስቴር ጋር በትብብር እንደሚሰራም ተናግረዋል። ቡና ለኢትዮጵያ ኢኮኖሚ ተጨባጭ ዋልታነቱን እያስመሰከረ ነው ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ተናገሩ። ሀገራዊ የቡና ኤግዚቢሽንና የእውቅና መድረክ በሳይንስ ሙዚየም ተከናውኗል። ምህረት ማሞ ቡና ለኢትዮጵያ ኢኮኖሚ በተጨባጭ ዋልታነቱን እያስመሰከረ መሆኑን ጠቅላይ ሚኒስትር ዶክተር አብይ አህመድ ተናግረዋል። ጠቅላይ ሚኒስትሩ በቡና ምርት ላይ ለተሰማሩ ውጤታማ አርሶ አደሮች፣ አልሚዎች፣ ቡና ላኪ ማህበራትና ባለሀብቶች እውቅናና ሽልማት ሰጥተዋል። ሀገራዊ የቡና ኤግዚቢሽንና የእውቅና መድረክ በሳይንስ ሙዚየም ተከናውኗል። በመድረኩ ላይ 64 የቡና ላኪዎች፣ አምራቾችና የኢንቨስትመንት ተቋማት የዋንጫና ሜዳሊያ ሽልማት ተበራክቶላቸዋል። ኢትዮጵያ በዓመት 1 ሚሊዮን ቶን ቡና ማምረት መቻሏን ጠቅላይ ሚኒስትሩ ዶክተር አብይ አህመድ
አህመድም ገልጿል። ባለፈው ዓመት 300 ሺህ ቶን የሚጠጋ ቡና ለዓለም ገበያ ቀርቦ ከ1.4 ቢሊዮን ዶላር በላይ መገኘቱን ጠቁመው ይህም ቡና ለኢትዮጵያ ኢኮኖሚ በተጨባጭ ዋልታነቱን የሚያስመሰክር ነው ብሏል። በቡና ምርት ከብራዚልና ከቪየትናም ቀጥላ በዓለም ሶስተኛ የሆነች ኢትዮጵያ ከቪየትናም ጋር እኩል ለማድረግ ምርትን ማሳደግ ላይ በትኩረት ሊሰራ እንደሚገባም አበክረዋል። የግብርና ሚኒስቴር ዶክተር ግርማ መንተ በበኩላቸው ሀገሪቱ የስፔሻሊቲ ቡና 60% ማድረስ መቻሏን አንስቷል። ኢትዮጵያ በዓለም ገበያ 1 ኪሎ ግራም ቡናን በ103 ሺህ ብር መሸጥ መቻሏንም አስታውቋል። በግብርና ሰንሰለት ውስጥ ያሉ ችግሮችን ለመፍታት እየሰራ መሆኑን የገለጹት ሚኒስቴሩም የቡና ምርትን ለማሳደግና የአርሶ አደሮቹን ተጠቃሚነት በይበልጥ ለማሳደግ እንደሚሰራም አመላክቷል። የደቡብ ምዕራብ ኢትዮጵያ ህዝቦች ክልል እንደ ሀገር ከቡና ኤክስፖርት ለተገኘው 1.4 ቢሊዮን ዶላር ገቢም ከፍተኛ አስተዋጽኦ በማበርከቱ ከጠቅላይ ሚኒስትር አብይ አህመድ እጅ የዋንጫ ሽልማትም አግኝቷል። ከውጭ በሊባኖስ በተፈጠረው ቀውስ የዜጎች ደህንነት አደጋ ላይ እንዳይወድቅ ቅድሚያ ተሰጥቶ እየተሰራ መሆኑን የውጭ ጉዳይ ሚኒስቴር ገለጸ። የሚኒስቴሩ ቃል አቀባይ አምባሳደር ነቢያት ጌታቸው በሰጡት መግለጫ የሊባኖስ ቀውስን ተከትሎ በዜጋ ተኮር ዲፕሎማሲ ለዜጎች ደህንነት ከፍተኛ ጥረት እየተደረገ መሆኑን ተናግረዋል። የዘገበው ፋና ብሮድካስቲንግ ኮርፖሬት ነው። በላቸው በላይ እርግጥ ነው እዛ አካባቢ ችግሮች በተደጋጋሚ የደረሱበት አካባቢ ከመሆኑ አኳያ ምናልባት አንዳንድ ጊዜ በዜጎች ዘንድ መዘናጋት የሚታይበትም ሁኔታዎች እንዳሉ ነው ከቆንስላ ጽሕፈት ቤቱ ያገኘናቸው መረጃዎች የሚያመለክቱት። የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ነቢያት ጌታቸው በሰጡት መግለጫ የሊባኖስ ቀውስን ተከትለው በዜጋ ተኮር ዲፕሎማሲ ለዜጎች ደህንነት ከፍተኛ ጥረት እየተደረገ መሆኑን ተናግሯል። እርግጥ ነው እዛ አካባቢ ችግሮች በተደጋጋሚ የደረሱበት አካባቢ ከመሆኑ አኳያ ምናልባት አንዳንድ ጊዜ በዜጎች ዘንድ መዘናጋት የሚታይበትም ሁኔታዎች እንዳሉ ነው ከቆንስላ ጽሕፈት ቤቱ ያገኘናቸው መረጃዎች የሚያመለክቱት። እንደተፈለገው ሰው ግልብጥ ብሎ መጥቶ የመመዝገብ እንትኑ ከነገ ዛሬ ነገር ሊሻል ይችላል የሚል እንዲህ ያሉ የመዘናጋት ስሜቶችም እንዳሉ ነው የተረዳ ነው። እዛው ቦታው ላይ ካሉ የኛም ባልደረቦች ስራውን እየሰሩ ካሉ ሰዎችም ምናልባት ቁጥሩ ያንን ነው ሪፍሌክት እያደረገ ያለው። በእነሱ በኩል ግን ሁሉንም ጥረት እስከ ትናንት ድረስ አናግሬያቸዋለሁ። ሁሉንም ጥረት ሁሉንም መንገድ እየተጠቀሙ ዜጎች እንዲመዘገቡ እዚህ ላይ ሲመዘገብ ሰነድ ያለው የሌለው የሚባል ነገር የለም። ኢትዮጵያዊ ነኝ ወደ ሀገሬ መሄድ እፈልጋለሁ የሚል ሁሉ እንዲመጣ ነው የተደረገው። የሰነድ ማጣራት ሌሎች ጉዳዮች በኋላ የሚከተሉ ናቸው። ከዚህ ባለፈ አንጻራዊ ሰላም ወዳለባቸው የሊባኖስ አካባቢዎች ዜጎች እንዲዘዋወሩ የማድረግ ስራ እየተሰራ ነው ያሉት አምባሳደር ነቢያት ዜጎች ችግር ላይ እንዳይወድቁ የማድረጉን ስራ ለማጠናከር የተለያዩ አመራሮችን ያካተተ ልዑክ ወደ ስፍራው ማቅናቱንም ገልጸዋል። በሌላ በኩል ኢትዮጵያ የተባበሩት መንግስታት ድርጅት ሰብአዊ መብት ምክር ቤት ለ3ኛ ጊዜ አባል ሆና መመረጧንና በ79ኛው ጠቅላላ ጉባኤ ላይ ኢትዮጵያ ውጤታማ የዲፕሎማሲ ተሳትፎ እንደነበራት ገልጸዋል። በተለይ ኢትዮጵያ በአፍሪካ ቀንድ ያለውን ወቅታዊ ሁኔታ እና የኢትዮጵያን ጉልህ ሚና ግንኙነት ካደረግንባቸው የተለያዩ የዲፕሎማቲክ አካላት ማስገንዘብ ችለናል። ኢትዮጵያ የብሪክስ ማዕቀፍ አባል መሆኗ በዲፕሎማሲው መስክ አንድ ከፍታ የጨመረላት መሆኑን በዚህ ጉባኤ ላይ ማየት ተችሏል። በጉባኤውና በጎንዮሽ ውይይቶች ላይ ኢትዮጵያ ለማደግ እያከናወነቻቸው ያሉ የተግባር ስራዎች ጎልተው እንዲወጡ ተደርጓል። በተለይም በተፈጥሮ ሀብቶቿ ለመልማት ያላትን መብት ለማስገንዘብ አመቺ ሁኔታ ፈጥሯል። በቀጣናው አንዳንድ አካላት የሚያደርጉትን አፍራሽ አካሄድ እንዲያቆሙ ለዓለም አቀፉ ማህበረሰብ ማስገንዘብ ያስቻለ ነበር። በሚቀጥሉት 10 ቀናት በጋ ሁለተኛ የዝናብ ወቅታቸው በሆኑት የሀገሪቱ ክፍሎች ከቀላል እስከ መካከለኛ መጠን ያለው ዝናብ እንደሚያገኙ የኢትዮጵያ ሜትሮሎጂ ኢንስቲትዩት አስታወቀ። ብሩክታይት ብርሃኑ የዝናብ ሰጪ የአየር ሁኔታ ክስተቶች በደቡብ ምስራቅ፣ ደቡብ ምዕራብና ምዕራብ የሀገሪቱ ክፍሎች ላይ የተሻለ ገጽታ እንደሚኖራቸው ተገልጿል። በጋ ሁለተኛ የዝናብ ወቅታቸው በሆኑት ከኦሮሚያ ክልል ባሌና ምስራቅ ባሌ፣ ጉጂ፣ ምዕራብ ጉጂ፣ ቦረናና ምስራቅ ቦረና ዞኖች፣ ከደቡብ ኢትዮጵያ ክልል ጋሞ፣ ጎፋ፣ ጌዲዮ፣ ወላይታ፣ ኮንሶ፣ አማሮ፣ ባስኬቶ፣ ቡርጂና ደቡብ ኦሞ ዞኖች፣ ከደቡብ ምዕራብ ኢትዮጵያ ክልል ቤንች ሸኮ፣ ዳውሮ፣ ኮንታና ምዕራብ ኦሞ ዞኖች፣ ሁሉም የሲዳማ ክልል ዞኖች፣ ከሶማሌ ክልል ፋፋን፣ ኤረር፣ ጀረር፣ ኖጎብ፣ ሊበን፣
ቆራሂዮ ዶሎ፣ ዳዋ፣ ሊበን፣ አፍዴርና ሸበል ዞኖች እንዲሁም ሀረሪና ድሬዳዋ ላይ በብዙ ቦታዎቻቸው ላይ ቀላልና መካከለኛ መጠን ያለው ዝናብ እንደሚያገኙ ተጠቁሟል። የክረምት ወቅት ዝናብ እያገኙ በነበሩበት በምዕራብ በደቡብ ምዕራብ እንዲሁም በምስራቅ የሀገሪቱ ክፍሎች ላይ ዝናቡ ቀጣይነት እንደሚኖረው ተመላክቷል። እንዲሁም በፀሐይ ኃይል ታግዞ ከሚጠናከሩና የደመና ክምችቶች ጋር ተያይዞ በምዕራብና ቀለም ወለጋ፣ እሊባቡር፣ ቡኖ በደሌ፣ ጅማ፣ ካፋ ሸካና ማጂ አካባቢዎች ላይ በጥቂት ስፍራዎች ላይ ከባድ መጠን ያለው ዝናብ ያገኛሉ። ከኦሮሚያ ክልል ምስራቅ ወለጋ፣ ሆሮ ጉድሩ ወለጋ፣ አርሲና ምዕራብ አርሲ፣ ምስራቅና ምዕራብ ሐረርጌ፣ ከቤንሻንጉል ጉሙዝ ክልል መተከል፣ አሶሳ፣ ካማሽ እና የማኦኮም ልዩ ዞን፣ የጋምቤላ ክልል የኢታንግ ልዩ ዞን፣ ኑዌር አኝዋና ማጂንግ ዞኖች በብዙ ቦታዎቻቸው ላይ ከቀላል እስከ መካከለኛ መጠን ያለው ዝናብ እንደሚያገኙ ተጠቅሷል። ከአማራ ክልል ምዕራብ ጎንደር፣ ምስራቅ ምዕራብና ሰሜን ጎጃም፣ የሰሜን የደቡብና የማዕከላዊ ጎንደር አዊ ዞኖችና ባህር ዳር ዙሪያ ከትግራይ ክልል የሰሜን ምዕራብ እና የምዕራብ ዞኖች ላይ ቀላል መጠን ያለው ዝናብ እንደሚያገኙ ትንበያው ጠቁሟል። በተጨማሪም ከአማራ ክልል በሰሜንና ደቡብ ወሎ፣ ዋግኽምራ፣ ሰሜን ሸዋና የኦሮሞ ብሔረሰብ ልዩ ዞኖች፣ ከትግራይ ክልል የደቡብና የደቡብ ምስራቅና ዞኖች፣ ከአፋር ክልል ፋንቲ፣ ማሂ፣ ሀሪና ጋቢ ዞኖች፣ ከኦሮሚያ ክልል ምስራቅ ምዕራብ፣ ደቡብ ምዕራብና ሰሜን ሸዋ፣ ሰላሌ፣ አዲስ አበባ፣ የማዕከላዊ ኢትዮጵያ ክልል ዞኖች ወቅቱን ያልጠበቀ ዝናብ ሊኖር እንደሚችል የኢትዮጵያ ሜትሮሎጂ የትንበያ መረጃ ያመለክታል። ክቡራን ተመልካቾቻችን ለሰዓቱ ያዘጋጀንላችሁ ዜናዎች እስካሁን የተከታተላችሁትን ይመስል ነበር። ዜናዎቹን እየመራው ቤቴሌ መምሩ አብሬያችሁ ቆይታ አደረግኩ። ቀሪ የከፋ ቴሌቪዥን መሰናዶች ይቀጥላሉ። ሰላም ቆዩ።